ሰላም ሰላም የዩቲዩብ ቤተሰቦቼ እንዴት ናችሁ? ዛሬ እንግዲህ ለወዛም ፊት የሚሆን ቲፖችን ይዤላችሁ መጥቻለሁ። ላይክ እና ሰብስክራይብ ማድረግ እንዳትረሱ። አዳዲስ መረጃዎች ደግሞ በፍጥነት ወደ እናንተ እንዲደርስ የደውል ምልክቷን ተጫኑ። እንግዲህ የመጀመሪያው ቲፓችን ምንድነው? እንቁላል ነው። እንቁላል በቫይታሚን ኤ የበለጸገ በመሆኑ ለቅባታማ ፊት ቆዳ በጣም ጠቃሚ ነው እና ቆዳችንን ቅባቱን በማድረግ ፊታችን እንዲወጠር እንዲያምር ያደርጋል ማለት ነው። እንቁላል አጠቃቀሙ እንዴት ነው ለሚለው ደግሞ እንቁላሉን በመምታት ፊታችን ላይ መቀባት እንችላለን። ከ10 እስከ 15 ደቂቃ ባለው ቆይተን ለብ ባለ ውሃ፣ በጣም በሞቀ ውሃም አይደለም፣ ለብ ባለ ውሃ መታጠብ። ይህንን በሳምንቱ ላይ ጊዜ ብናደርግ በጣም ፈካ ያለ ፊት ይኖረናል ማለት ነው። ሌላ ደግሞ ነጩን የእንቁላል ስፍራ ነጩን በመለየት ከአንድ የሻይ ማንኪያ የሎሚ ጭማቂ ጋር በደንብ በመምታት ለ15 ደቂቃ ፊታችን ላይ ተቀብተን ማቆየት፣ ከዚያም ሞቅ ባለ ውሃ መታጠብ። ይህም ፊታችን ቅባት እንዳይኖረው ያደርግልናል ማለት ነው። ወዝ ለሚያስቸግረን ፊት ይሄ በጣም አሪፍ ፍቱን መፍትሄ ነው። ሌላው እንግዲህ የሎሚ ጭማቂ ነው። የሎሚ ጭማቂ እንግዲህ ሎሚ ፊታችን ቆዳ በጣም ወዛምና ቅባታማ ከሆነ ወዛችን እንዲቀንስ ይረዳናል። በተጨማሪም አይናችን ዙሪያና አገጫችን እንዲጸዳ ያደርጋል። በብዛት አይናችን ዙሪያ ላይ ጠቁር አገጫችን እንደዛ አይነት ነገር ይኖራል። ያ ነገር ጽድት እንዲል ያደርግልናል ማለት ነው የሎሚ ጭማቂ። ያንን ደግሞ እንዴት ነው የምንጠቀመው የሚለውን ስናይ 1 ማንኪያ የሎሚ ጭማቂ ከግማሽ የሻይ ማንኪያ ውሃ ጋር በመደባለቅ በንጹህ ጥጥ አድርገን እየነከርን የፊታችንን ቆዳ መቀባት። ከ10 ደቂቃ በኋላ ለብ ባለ ውሃ መታጠብ። ወዝ ለሚበዛበት የፊት ቆዳ የተመጣጠነ ወዝ እንዲኖረው ይጠቅመናል ማለት ነው። ሌላው እንግዲህ 1 ሻይ ማንኪያ የሎሚ ጭማቂ፣ እንዲሁ ደግሞ 1 ሻይ ማንኪያ የወተት ዱቄት፣ 1 ከግማሽ የሻይ ማንኪያ ማር አድርገን ሁሉንም አንድ ላይ በመደባለቅ ፊታችን ላይ መቀባት። እሱንም ከ10 እስከ 15 ደቂቃ ቆይተን በቀዝቃዛ ውሃ መታጠብ ፊታችን እንዲጸዳና የተስተካከለ የፊት ወዝ እንዲኖረው ያደርጋል። በየቀኑ ከተጠቀምን በሳምንት ውስጥ ውጤት ማየት እንችላለን ማለት ነው። ስለዚህ የሎሚ ጭማቂን እንደዚህ አድርገን መጠቀም እንችላለን። ሌላው እንግዲህ እርጎ ነው። እርጎ ቆዳችን እንዲያበራ እና ቆዳ እንዲያምር ያደርጋል። እርጎ እንዴት ነው የምንጠቀመው? በቀላሉ 1 ሻይ ማንኪያ እርጎ በንጹህ ፊታችን ላይ በመቀባት ከዛን ከ10 እስከ 15 ደቂቃ ቆይተን በቀዝቃዛ ውሃ መታጠብ። ሌላው አጠቃቀማችን ደግሞ ምንድነው? 1 ሻይ ማንኪያ እርጎ፣ 1 ሻይ ማንኪያ ማር፣ 1 ከግማሽ ሻይ ማንኪያ የተፈጨ ቺዝ አድርገን ሶስቱን አንድ ላይ በደንብ በመቀላቀል ከዛም ፊታችን ላይ መቀባት። ከ10 እስከ 15 ደቂቃ እሱንም ማቆይተን ሞቅ ባለ ውሃ መታጠብ። ይሄ ደግሞ ፊታችን በጣም እንዲያምር ፈካ እንዲል ያደርግልናል ማለት ነው። ሌላው እንግዲህ ቲማቲም ነው። ቲማቲም ውስጥ ያለው ከፍተኛ የቫይታሚን ሲ እና በተፈጥሮ ዘይትን የሚቀንሱ አሲዶች በውስጡ ስላሉት ለወዛም ፊት ጠቃሚ ነው። በተጨማሪም ብጉርን ለመከላከል ይረዳናል ማለት ነው። አጠቃቀሙ ግማሽ ቲማቲም ቆርጠን ፊት ላይ ማስቀመጥ፣ ከዛም ፈሳሹ ፊታችን ላይ እስኪደርቅ ለ10-15 ደቂቃ ቆይተን በቀዝቃዛ ውሃ መታጠብ። ሌላው ደግሞ ቲማቲም እንዴት ነው የምንጠቀመው? 3 የሻይ ማንኪያ የቲማቲም ውሃ፣ 1 የሻይ ማንኪያ ማር አንድ ላይ በማዋሃድ በንጹህ ጥጥ ፊት ላይ በመቀባት ከዛም ለ15 ደቂቃ ቆይተን በቀዝቃዛ ውሃ መታጠብ። ይሄም ትልቅ ለውጥ ፊታችን ላይ እንዲኖር ያደርጋል። ደግሞ ኪያር ነው። ኪያር እንግዲህ በውስጡ ቫይታሚን ኤ እና ኢ፣ ማግኒዥየም እና ፖታሺየም ጨምሮ ከፍተኛ የቫይታሚን ማዕድናት ስላለው ለቅባታማ ቆዳ በጣም ጠቃሚ ነው። አጠቃቀሙ እንዴት ነው? ኪያርን በቀጭኑ በመክተፍ ፊታችን ላይ በማስቀመጥ ወይም ፈጭተነው ውሃውን ፊታችን ላይ በመቀባት ከዚያም አሳድረን ጧት ላይ ለብ ባለ ውሃ ፊትም መታጠብ። ይህም ደግሞ በጣም ጥሩ ለውጥ ፊታችን ላይ እንዲኖር ያደርጋል። በየዕለቱ ይህንን ማድረግ የፊታችን ላይ የበዛውን ወዝና ጠቃጠቆ እንዳይኖረው ያደርጋል ማለት ነው። በደንብ አድርገን ኪያርን በመጠቀም ፊታችንን መንከባከብ እንችላለን ማለት ነው። ሌላው እንግዲህ ወተት ነው። ወተትን ከመጠጣት ከመመገብ አልፈን ለፊታችንም ውበትን የሚሰጥ በጣም እኔ የሚስማማኝ በጣም የምጠቀመው
ነገር ነው ማለት ነው። ወተትን እንዴት ነው የምንጠቀመው? 2 የሻይ ማንኪያ የወተት ዱቄት ወይንም ወተት 1 ሻይ ማንኪያ የሎሚ ጭማቂ ጋር በማዋሃድ በንጹህ ጥጥ ፊታችን ላይ መቀባት እና በስሱ ማሳጅ ማድረግ ፊታችንን ማለት ነው። ከ15 ደቂቃ በኋላ በቀዝቃዛ ውሃ ፊታችንን መታጠብ ትልቅ ለውጥ እንድናይበት ያደርጋል ማለት ነው። ሌላው የኦሊቬራ ቅጠል ወይንም እሬት የምንለው ነው ማለት ነው። ኦሊቬራ ለፊት ቆዳ ጠቃሚ ከመሆኑ የተነሳ ለወዛም ፊትና ብጉር ለመከላከል ተመራጭ ነው። በጣም ለብዙ ነገር እንጠቀማለን። በአካባቢያችንም ልናገኝ የምንችለው ነገር ነው። ለፊታችን ደግሞ እጅግ በጣም ጠቃሚ ነው። ወዛም ፊትን ወዛችን እንዳይበዛ ያደርግልናል። እንዲሁ ደግሞ የብጉርን ለመከላከል በጣም ተመራጭ ነው። ለብዙ ነገር ያገለግላል። እሱን በቀጣይ ቪዲዮ ላይ በደንብ እሰራላችኋለሁ፣ የሬትን ጥቅም ማለት ነው። አጠቃቀሙ እንዴት ነው ስንል ግማሽ የኦሊቬራ ቅጠል ለ2 በመሰንጠቅ ወፍራሙን ሙጫ መሳዩን ፈሳሽ በመፈቅፈቅ ፊታችን ላይ በመቀባት ከ10 እስከ 15 ደቂቃ ያህልም አቆይተን በቀዝቃዛ ውሃ መታጠብ። በየቀኑ ኦሊቬራ መጠቀም የሚገርም የፊት ቆዳ እንዲኖረን ይረዳናል። ተፈጥሯዊ ነገር ስለሆነ በየቀኑ ብንጠቀም ምንም አይነት ጉዳት ስለሌለው ቆንጆ የፊት ቆዳ እንዲኖረን ይረዳናል ማለት ነው። ሌላው አጠቃቀሙ ምንድነው? በጥቂት ውሃ 1 የእሬት ቅጠል ለጥቂት ደቂቃ በመቀቀል ከዛ 1 የሻይ ማንኪያ ማር ጨምረን ፈሳሹን ፊታችን ላይ በመቀባት ከዛም ከ20 እስከ 30 ደቂቃ ቆይተን በቀዝቃዛ ውሃ መታጠብ አስፈላጊ ነው። ይሄንን እንግዲህ አንድ ያዘጋጀነውን ውህድ ፍሪጅ ውስጥ አስቀምጠን ለሳምንት ለረጅም ጊዜ መጠቀም እንችላለን ማለት ነው። በዛ አድርገን አንድ ያዘጋጅተን መጠቀም እንችላለን። ይሄም ደግሞ በጣም ቆንጆ የፊት ቆዳ ያማረ የፊት ቆዳ እንዲኖረን ያደርጋል ማለት ነው። ሌላው እንግዲህ ማር ነው። ንጹህ ማር ፊት ላይ መቀባት እና ለ15 ደቂቃ አቆይቶ በቀዝቃዛ ውሃ መታጠብ። ማር ወዝን ለማጥፋት እና የሞቱ ቆዳዎችን ሴሎችን ለማስወገድ ይረዳናል። በየቀኑ ይሄንን መጠቀም በጣም ብዙ ለውጥ እንድናይበት ያደርጋል ማለት ነው። የተጎዳ ፊት ካለን፣ ወዛም ፊት ካለን፣ በጣም በወዝ ከተቸገርን እኚህን ነገሮች በመጠቀም በቀላሉ ቤታችን ውስጥ የሚገኝ ከምንበላው ነገር አካባቢያችን ላይ ከሚገኙ ነገሮች በመጠቀም እነዚህን ነገሮች በቀላሉ ማግኘት ስለምንችል እነዚህን ነገሮች በመጠቀም ፊታችንን ያማረ ቆዳ እንዲኖረን ማድረግ እንችላለን። የተለያዩ ተፈጥሯዊ የሆኑ ነገሮች ለፊታችን፣ ለሰውነታችን፣ ለፀጉራችን እንዲሁም ለተለያዩ ነገር የሚሆኑ ጠቃሚ መረጃዎችን ይዤላችሁ እመጣለሁ። ይሄ መረጃ ደግሞ ወደ እናንተ እንዲደርስ የደውል ምልክቷን ተጫኑ። ላይክ እና ፎሎ ሰብስክራይብ ማድረግ እንዳትረሱ። በቀጣይ እንግዲህ የተለያዩ በተፈጥሯዊ መልኩ ራሳችን እንዴት መንከባከብ እንደምንችል ቀጣይ ቪዲዮ ይዤላችሁ እመጣለሁ። ሰላም ሁኑ።